ሰላም ቤተሰቦቻችን እንደምን አላችሁ? ቾኮ ብራዘርስ ዛሬም እንግዲህ በዩቲዩብ ከች ብሎላችኋል። በሰራነው ቪዲዮ ማሳወስታችሁ ደርሶናል። በጣም እናመሰግናለን። ነገር ግን በደንብ ሰብስክራይብ አላደረጋችሁም ይቀራል። እንግዲህ ይሄንን ቪዲዮ በጣም ትወዱታላችሁ ብለን እናስባለን። ስለዚህ በደንብ ሰብስክራይብ አድርጉት፣ የደውሏን ምልክት ተጫኑ እንላለን። ቀን በቀን ላይክ ይነጋል፣ ቀን በቀን ፎሎ ይመጣል። እኔም የተለየ ሀሳብ የለኝም። ሰብስክራይብ አድርጉ እና በደንብ ላይክ አድርጉ። እንግዲህ ዛሬ አንድ ደስ የሚል ቪዲዮ ይዘንላችሁ መጥተናል። በጣም ያዝናናችኋል፣ ትወዱታላችሁ ብለን ተስፋ እናደርጋለን። እንግዲህ የቪዲዮ ሀሳብ የሚሆነው አንድ እድሜዋ ገፋ ያለ ሴት ወይም ደግሞ የ40 ዓመት ሴት ወንድ እንጀነጅንላትና አሪፍ ባል ፈልገን እናጋባታለን ብለን እናስባለን። ቪዲዮ በጣም አዝናኝ እንደሚሆን እሺ ካላት ያው ግን በሚያሳዝን ሁኔታ 40 ዓመት ሴቶች እምቢ አሉ። በፍጹም ወደ ሚዲያ እንወጣ ምናምን ስላሉን፣ ስለዚህ እኛ ምን አደረገን? አንደኛ ጓደኛ አለች፣ እድሜዋ 20 ነው 23 ነው። ከላው ላይ ብትቀንስም ያው ሴቶች ይቀንሳሉ፣ አይታመኑም። እኛን ያው ብዙ ጊዜ ይሰክሱናል፣ ትክክለኛውን እድሜ አይናገሩም። በእርግጠኝነት 40 ልትሆን ትችላለች እኮ እሷ ራሱ ታውቃለህ። ሊሆን ይችላል፣ አይታወቅም። ያ ፊቷን እንየው እንዴ ዝም ብለን እናያት እንዴ። እና እሺ ብናያት ደስ ይለኛል። እና እሷን ልክ እንደ 40 ዓመት እናለብሳታለን። ከዛ በኋላ ማክስ ምናምን ታደርጋለች። በቃ ከዛ ዊርድ ነው የምታደርገው። ግን ቪዲዮውን ብታዩት ይሻላል ብዬ ነው ማስበው። ለዛ ነው ማስበው። እንጥራላችሁ። እዩ እባክሽን ወደ መድረኩ። እሺ እዩ ትባላለች። ስንት ዓመትሽ ነው? 20 ደስ ይላል። እንዴት ነው? በደንብ ተዘጋጅተሻል ለቪዲዮ? ያ በደንብ ሬዲ ሆኛለሁ ያስባል። 40 ዓመት በደንብ መስለሽ ተውናለሁ ብለሽ ታስቢያለሽ? ያው ይከብዳል፣ ግን ራሴን በማላሳይ መልኩ ስለሆነ በደንብ አድርጌ የሚያዝናናችሁ ነገር እሰራለሁ ብዬ አስባለሁ። አይ እንደዛ ከሆነ ደስ ይላል በጣም። እንግዲህ የተለየ ተስጦ አላት እሱ ምንድነው? ልክ እንደኛው በድምጽ ማንጎራጎር ትችላለች። እስቲ ለቤተሰቦቻችን የሆነ ነገር ብታንጎራጉርላችሁ። እሺ ከየት ይሆን የምጀምረው? ስላንተ ነው እኔ ማወራው፣ ደስ ብሎኝ ሁሌ ማስበው፣ ከጎን ሆኜ ፍቅርን ሳልም ነው። ይሄ ሁሉ ለካ ህልም ነው፣ ዛሬም የማስበው እንደራከኝ ነው። አው ግን ደሞ ያወራን ነው፣ አብቅተናል ብልም ጎንህ አለው። ርቀኸኝ ሄደህ ነገዚው ከኔው ሰላሜን አሳተ ባይ ካንተ ግን ፍጹም ሰላም ነህ። ሄደሃል እንዳልል ሁሌም አለ ከፊቴ፣ ልቤም ጨክኖ አይጨክንብህ አንተም አይሆንልህ ካለኔ። ዋው በደንብ ማጨብጨብ አለብን። ለዚህማ ፕሮዲውሰሮች ካሁኑ እያሰባችሁበት ምን እየሰራችሁ ነው? ያ እና በጣም ደስ ይላል ድምጽሽ። በጣም ጎበዝ ነሽ፣ በርቺ ማለት እንፈልጋለን። እና እስቲ አንድ ሀሳብ እንጠይቅሽ። ካንቺን ጀምር ኢንተርቪውን። አንቺ እድሜሽ 40 ቢሆን ወይም ደግሞ ተይው 40 ይሁንና ካንቺ እድሜ በታች የሆነ ሰውን ታገቢያለሽ ወይስ አታገቢም? ኦኬ አሁን ባለውበት እድሜ ከጠየቀኝ አይ አሁን ባለሽበት አይደለም፣ ለማግባት ዝግጁ ስትሆኚ ስንት እድሜ ላይ ነው ማግባት የምትፈልጊ? 25 ለምሳሌ 25 እያለሽ በአንድ አመት የምትበልጪው ወንድ ታገቢያለሽ? የእድሜ ችግር ሳይሆን አንዳንዴ ምንድነው ሴት ልጅ ከወንድ ልጅ ሞር ቀደም ብላ ታስባለች የሚባል ነገር አለ። በደንብም ትዳር ደግሞ ቀልድ አይደለም። ያው ትዳር ውስጥ ስትገባ ብዙ ነገር አለ፣ ብዙ ማኔጅ የምታደርጋቸው ነገሮች አሉ። ሶ ወንድ ልጅ ትንሽ ለመብሰል ትንሽ እንደዚህ ትዳር ላይ ይቀራል ብዬ አስባለሁና ሞር ከሴት ልጅ በለጥ ያለ ሰው ከሷ ካላት እድሜ በለጥ ያለ እድሜ ላይ ቢሆን የተሻለ ነው ብዬ አምናለሁ። ያው አስተሳሰቡ ጥሩ ከሆነ ታገቢያለሽ። እሷም ኤጂዝ ነምበር ከሚሉት መሀከል ነች ማለት ነው። ትደግፊያለሽ እሱን ሀሳብ።
ሌሎቻችሁስ እንዴት ነው? ትደግፋላችሁ? እስቲ ኮሜንት ላይ ይሄንን ሐሳብ አስቀምጡልን። እኛ በበኩላችን ግን እኔ እንደሚመስለኝ ይቅርታ አድርጉልኝና ሴቷ በእድሜ በምትበልጠው ጊዜ ቶሎ የማርጀት ነገር ይኖራል። ወንዱ ደግሞ ልክ 30 ቤት ውስጥ እየገባ ሲመጣ ሲመቸው ምናምን ወጣት እየሆነ እያማረበት ነው የሚሄደውና ፊቴማ ያለ ማድረግ ነገር ይኖራል ብዬ አስባለሁ። እንደ ራሴ አረኔም እንደዛ ነው ማስበው። እንደዛ ነው የምታስበው? ያው ግድ ነው። እኛ እስካሁን ማነስ አለበት እስካሁን ድረስ ጀጅ አላደረግንም። ሴት ልጅ እንዴ ማነስ አለባት አልክ እንዴ? እኔ ጀጅ አላደርግም። ለተመልካቹ ሰጥቻለሁ ይሄንን። እኔም ለተመልካቹ ሰጥቻለሁ። አሁን አልክ እኮ። እሺ ለማንኛውም ባል የምታገኝ ይመስልሻል ዛሬ? በዛ ማንነትሽ በዚህ እንኳን ያው በደንብ ነው ትመርጫለሽ በደንብ። አይ በዛኛው ማንነትሽ በ40 አመቷ ሴት ከባድ ነው እንግዲህ ሜቢ ንብረቴን አይተው ከመጡ ያው አይ እኔ ግን ንብረትሽን ሳይሆን ዳንስሽን አይተው የሚመጡ ይመስለኛል። እና ተመልካቾቻችን እንግዲህ ብዙ ወሬ አናበዛባችሁም፣ ወደ ቪዲዮ እንሄዳለን። ተከታተሉን። ከዛ በፊት ግን ዛሬ ለየት የሚያደርገው ነገር ምንድነው? አዲስ ጊታር ገዝተናል። ጊታራችንም ተሰብሮብን እና ደግሞ በዚህ በኩል ደግሞ ይሄ ቢት ሰርተንበት ይዘናል። የሆነ የራሱ ቢት አለውና ሙሉ ደረቅ ቢት ነው። ከዛ በዚህ እንደ ከዚህን ቀን ደግሞ በጊታር ብቻ አይደለም የሚሰራላችሁ፣ የሆነች ቢት አለች። እስቲ እናሰማችሁ። አቺ እንደዚህ ተጫው ለዳንስ ይመቻላ። እሺ ይሄንን ይመስላል እንግዲህ። ወደ ቪዲዮ እና ሰብስክራይብ አድርጉ፣ ሼር አድርጉ። ይመቻችሁ። የጥቁር ስትል ስራ ስታበዛ መኪናና ፎቅ ቤት አላት ጠቅልላት። ሎተሪ ማለት እኮ ነች ፈሳት። ሳታገባ 40 አመት አለፋት እኮ እንደ ዋዛ። ስታማረት ቀይ ጥቁር ስትል ስራ ስታበዛ መኪናና ፎቅ ቤት አላት ጠቅልላት። ሎተሪ ማለት እኮ ነች ፈሳት። አታብዛ ማሰላሰል አይገባም ብዙ ማሰብ ወስንባት። ሽማግሌ ቶሎ ልከ እኛን ደግሞ ሚዜ አርገ ቀጥልበት። በተረፈው ራስህ አስብበት። አስበንልህ ነው እኛ ላንተ ሕይወት። በተረፈው ራስህ አስብበት። አስበንልህ ነው እኛ ላንተ ሕይወት። ሰላም ነው? እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። አለን። አግብተሃል? አላገባውም። ለምንድን ነው ያላገባው እስካሁን? እድሜ ገና ጩጬ ስለሆነ ነው። እሺ እድሜ ጩጬ ስለሆነ ነው። እሷ 40 አመቷ ነውና ትዳር ፈልጉልኝ ብላን ነው እንደሰማው። መኪና ፎቅ ቤት አላትና እንዴት ነው ታገባታለህ? አመሰግናለሁ። ለጊዜው ዝግጁ አይደለሁም። ዝግጁ አይደለሁም? ኦኬ እሺ፣ እናመሰግናለን። እሺ ማስተላለፍ የምትፈልገው መልእክት ካለ? እኔም በጣም ነው የማመሰግነው። እውነት በጣም ነው ደስ ያለኝ። ቴንክ ዩ። ቀጥሉበት፣ ደስ ይላል። ተመቻ። ግን ለምንድን ነው ስልክህን እያየ ነበር? በደንብ ኢንጆይ አላደረክም ዘፈኑ? አይደለም ስልኬን እያየው ነው እንጂ እያዳመጥኩ ነበር። ከመስማትም ይልቅ እያዳመጥኳችሁ ነበር። በጣም ነው ደስ ያለኝ። ዋናው አንተን መመቸቱን ነው። እንዴት ነው ግን እድሜዋ ገፋ ያለ ሴት አንድ ወንድ በእድሜ አነስ ቢል ከአንድ ሴት እንዴት ነው ትዳር ይሳካል ብለህ ታስባለህ ወይስ እንዴት? ብዙ ጊዜ ያው እድሜው ትንሽ ወንድ ልጅ ነው ገፋ ማለት ያለበት ተብሎ ነው የሚታሰበው። እንደኛ ማህበረሰብ አስተሳሰብ ከሆነ ያው ትንሽ እድሜው ገፋ ያለ አስተሳሰቡም አብሮ ለመኖርም ምናምን ነገር የሚባለው ነገር ጥሩ ነው እና ግን እኔ ብዙም አላምንበትም። ያ ማለት ምንድነው እድሜ ሳይሆን ዋናው ነገር ምንድነው በአይምሮአችን በሳል ከሆነ አርቆ ማሰቡን የሶሻል ላይፉ ምናምን ነገር በደንብ ኢንክሉድ አድርጎ የሚያስብ ከሆነ ወንዱም ሆነ ሴቱ የእድሜው ብዙ ቻሌንጅ የለውም ብዬ አስባለሁ። ግን ብዙ ጊዜ ያው የወንድ እድሜ
ከሴት መብለጥ አለበት ብዬ ነው ማምነው። እሺ በህይወት አጋጣሚ ካንተ በእድሜ አደግ የምትል ወይ ከፍ የምትል ወደህ ታውቃለህ ወይስ አብረህ ሆነህ ታውቃለህ? ኧረ እባክህ ኖርማል ነው። አላውቅም። አታውቅም? እሺ ለወጣቱ ምንድነው የምታስተላልፈው መልእክት በትዳር ዙሪያ? ለወጣቱ ያው ትዳር ጥሩ ነው። ወጣቶች ዝም ብላችሁ ከምትንዘላዘሉ አግቡ። ለኛም ይሰራል። እሺ ነው የምለው። ያው ባይዘይ ጥሩ ያው የማይቀር ነገር ስለሆነ በጊዜው ምናልባት እኛ አስበን ላይሆን ይችላልና ፈጣሪ ሲፈቅድ በሰዓቱ እና ትዳር ጥሩ ነው ነው የምለው። እናመሰግናለን። እሺ እሺ ቴንክ ዩ። እሺ ሳታገባ 40 ዓመት አለፋት እኮ እንደ ዋዛ ስታማርት ቀይ ጥቁር ስትል ስራ ስታበዛ መኪናና ፎቅ ቤት አላት ጥቅልላት ሎተሪ ማለት እኮ ነች ፈሳት ሳታገባ 40 ዓመት አለፋት እኮ እንደ ዋዛ ስታማርት ቀይ ጥቁር ስትል ስራ ስታበዛ መኪናና ፎቅ ቤት አላት ጠቅልላት ሎተሪ ማለት እኮ ነች ፈሳት አታብዛ ማሰላሰል አይገባም ብዙ ማሰብ ወስንባት ሽማግሌ ቶሎ ልከ እኛን ደግሞ ሚዜ አርገ ቀጥልበት በተረፈው ራስህ አስብበት አስበንልህ ነው እኛ ላንተ ህይወት በተረፈው ራስህ አስብበት አስበንልህ ነው እኛ ላንተ ህይወት። እንዴት ነው? ሰላም ነው? አግብተሃል እንዴ? ባለትዳር ነህ? አይደለም። አላገባም? ሚስት ጠፋ። ይኸው አግኝተንልሃል። 40 ዓመቷ ነው። መኪናና ፎቅ ቤት አላትና እንዴት ነው ታገባታለህ? አብዶ ነው አስጨነቃችሁኝ። ለቤተሰቦቻቸው ሊያገባ ከዚህ በላይ ኧረ ተውኝ በመደሽ ነይሳብስ ይመችሽ። ለማንኛውም እናመሰግናለን። ተመችቶሻል? እሺ 40 ዓመት አለፋት እኮ እንደ ዋዛ ስታማርት ቀይ ጥቁር ስትል ስራ ስታበዛ መኪናና ፎቅ ቤት አላት ጠቅልላት ሎተሪ ማለት እኮ ነች ፈሳት ሳታገባ 40 ዓመት አለፋት እኮ እንደ ዋዛ ስታማርት ቀይ ጥቁር ስትል ስራ ስታበዛ መኪናና ፎቅ ቤት አላት ጠቅልላት ሎተሪ ማለት እኮ ነች ፈሳት አታብዛ ማሰላሰል አይገባም ብዙ ማሰብ ወስንባት ሽማግሌ ቶሎ ልከ እኛን ደግሞ ሚዜ አርገ ቀጥልበት አስበነው ራስህ አስብበት አስበንልህ ነው እኛ ላንተ ህይወት በተረፈው ራስህ አስብበት አስበንልህ ነው እኛ ላንተ ህይወት። እሺ አንድ ጥያቄ እንጠይቀዋለን። በመጀመሪያ አግብተሃል? አላገባም? ለምንድን ነው ያላገባው? ያው ሰዓቱ ገና ስለሆነ ጊዜውም ያው ስላልደረስ ትንሽ ጊዜው ገፋ ይበል ብለን። አሁን እሷ ሁሉንም ነገር አሟልታ መጥታለች እና ታገባታለህ ወይስ አታገባትም? 40 ዓመቷ ነው ግን አስብበት። አስቤ ያገባታለሁ ገና ግን አላስብም። ሳታገባ 40 ዓመት አለፋት እኮ እንደ ዋዛ
ስታማርት ቀይ ጥቁር ስትል ስራ ስታበዛ መኪናና ፎቅ ቤት አላት ጠቅልላት ሎተሪ ማለት እኮ ነች ፈሳት ሳታገባ 40 ዓመት አለፋት እኮ እንደ ዋዛ ስታማርት ቀይ ጥቁር ስትል ስራ ስታበዛ መኪናና ፎቅ ቤት አላት ጠቅልላት ሎተሪ ማለት እኮ ነች ፈሳት አታብዛ ማሰላሰል አይገባም ብዙ ማሰብ ወስንባት ሽማግሌ ቶሎ ልከ እኛን ደግሞ ጊዜ አርገ ቀጥልበት በተረፈው ራስህ አስብበት አስበንልህ ነው እኛ ላንተ ሕይወት በተረፈው ራስህ አስብበት አስበንልህ ነው እኛ ላንተ ሕይወት። ምን ታስባለህ? ታገባታለህ? ህልማይቼ እንጂ 40 ዓመት ሴት ያዋል ምንድነው? ምን ታስባለህ? እስቲ ሴት በለጥ ብትል ከወንድ ችግር አለው ብለህ ታስባለህ? በእድሜ ማለት ነው ትዳር ላይ ያው ሁለቱም ተመጣጣኝ ቢሆኑ አሪፍ ነው። ምክንያቱም ልጆች የእናት ፍቅርን ሳያጣጥሙ ልታረጅ ትችላለች። ሳታገባ 40 ዓመት አለፋት እኮ እንደ ዋዛ ስታማርት ቀይ ጥቁር ስትል ስራ ስታበዛ መኪናና ፎቅ ቤት አላት ጠቅልላት ሎተሪ ማለት እኮ ነች ፈሳት ሳታገባ 40 ዓመት አለፋት እኮ እንደ ዋዛ ስታማርት ቀይ ጥቁር ስትል ስራ ስታበዛ መኪናና ፎቅ ቤት አላት ጠቅልላት ሎተሪ ማለት እኮ ነች ፈሳት አታብዛ ማሰላሰል አይገባም ብዙ ማሰብ ወስንባት ሽማግሌ ቶሎ ልከ እኛን ደግሞ ሚዜ አርገ ቀጥልበት በተረፈው ራስህ አስብበት አስበንልህ ነው እኛ ላንተ ሕይወት በተረፈው ራስህ አስብበት አስበንልህ ነው እኛ ላንተ ሕይወት። ያው እንግዲህ ስራ ላይ ስለምትውል ብዙ ጊዜ ከሴቶች ጋር ኢንተራክት አታረግም ብለን ያመጣንልህ። ምን ታስባለህ? ቀኑን ብሩ ደህና ባል ይክልስምሽ ሌላ ነገር ምን ደህና ባል ይግጠምሽ 40 ዓመት የሆነው እኩያ ምናምን ካለ ዘመድ ምናምን የምታጋባት ካለ ወይ ደላላ አልጀመርንም ደላላ አልጀመርንም በቃ ስጀምር እንመጣለን። እናመሰግናለን አባቴ ይመችሽ። አያዬ እዴ ሳታገባ 40 ዓመት አለፋት እኮ እንደ ዋዛ ስታማርት ቀይ ጥቁር ስትል ስራ ስታበዛ መኪናና ፎቅ ቤት አላት ጠቅልላት ሎተሪ ማለት እኮ ነች ፈሳት ሳታገባ 40 ዓመት አለፋት እኮ እንደ ዋዛ ስታማርት ቀይ ጥቁር ስትል ስራ ስታበዛ መኪናና ፎቅ ቤት አላት ጠቅልላት ሎተሪ ማለት እኮ ነች ፈሳት አታብዛ ማሰላሰል አይገባም ብዙ ማሰብ ወስንባት ሽማግሌ ቶሎ ልከ እኛን ደግሞ ሚዜ አርገ ቀጥልበት በተረፈው ራስህ አስብበት አስበንልህ ነው እኛ ላንተ ሕይወት በተረፈው ራስህ አስብበት አስበንልህ ነው እኛ ላንተ ሕይወት። ጃርቲ አርገቴ ጅራ። እሺ የመጨረሻ ጥያቄ የምንጠይቀህ በትዳር ውስጥ ሴት ልጅ እድሜዋ ከወንዱ ቢበልጥ ጥሩ ነው ትላለህ? ጥሩ አይደለም ብለህ ታስባለህ? ለምን? ጥሩ አይደለም ብዬ ነው የማስበው። በጊዜ ማግባት ይሻላል አለበት። ለምን? አይ በቃ ሁሉም ነገር በጊዜ ቢሆን የተሻለ ህይወት ማለት ነው። የሴት ልጅ እድሜ ደግሞ ከወንዱ ልጅ ከፍ ቢል አይ ያንተ ታላቅ ብትሆን አሁን እሷ 40 ዓመቷ ነው እና ምን ትሆናለች ብለህ ታስባለህ? አይ አትሆንም። እሺ ቤተሰቦቻችን ቪዲዮአችን እንዳያችሁት ነው እና አሁን በጣም ደክሞን ነው እንደዚህ ቁጭ ያልነው እዚህ ጋር እና
ቪዲዮ እንዳዝናናችሁ ያ እኛ ራሱ በጣም እያዝናናን ነበር። የሰዎቹ ምላሽ ምናምን ነገር እንደገና ሰዎቹም ፈታ ያሉ ናቸው። አይዛሬዎቹ አንዳንድ ሰው ናቸው ግን በቃ ኦልሞስት አሪፍ ነው። የዛሬ በጣም ክፉ ምንለው ነገር አልገጠመንም። ያ በተለይ ደግሞ የሷ ዳንስ በቃ እኔ ራሱ ስታፍታታኝ ነበር። እኔ ራሱ የሆነ ሰዓት እኮ የሆነ ቪዲዮ ላይ ስቅ ያለው ሳቄ መጣ። በቃ ከነሱ ጎበዝ ነሽ ባይ ዘ ዌይ በጣም እንግዲህ ለማስመሰል በጣም ጥሪ ያለው ሞክር ያለው ያው ከናንተ አሪፍ መጨፈር ትችላለሽ። ቴንክ ዩ አሮጊት ነው እና ከቪዲዮም ብዙ ነገር እንደተማርን ተስፋ እናደርጋለን። አብዛኛው ሰው ግን ያለው ሴት ልጅ በእድሜ ከወንድ ልጅ ብትበልጥ ትዳር ላይ ጥሩ አይደለም፣ አሪፍ ነው አላሉ ማለት ጥሩ አይደለም ነው ያለው። ጥሩ አይደለም ነው ያለው። የአብዛኛው ምላሽ እንደዛ ነው። እናንተ ደግሞ ኮሜንት ላይ እኩያ ቢሆን እንዴ እሱ ለካ አንተ ቪዲዮ ጠፋብን ለካ አለ ያኛው አገባለሁ ምናምን ያለው ቻርጅ ጨርሶ አንዱ አገባለሁ ብሎ ነበረ፣ ግን አገባታለሁ ብሎ ነበረ። እንደውም ይመቸኝ ነው ሹገር ማሚ ምናምን ይመቸኛል ሲል ብሎ ነበረ፣ ግን ቻርጅ ጨረሰ፣ ጠፋ፣ በቃ ጠፋብን። ያ ቪዲዮ በጣም እኔ አሳዝኖኛል። ብታዩት በጣም አሪፍ ነበረ። እና በመጨረሻ ማለት የምንፈልገው ነገር እንድንሰራላችሁ የምትፈልጉት ሀሳብ ካለ ኮሜንት ላይ ጻፉልን። በደንብ ደግሞ ሰብስክራይብ አድርጉ። ሰብስክራይብ ማድረግ የደውል ምልክቷንም መጫን እንዳትረሱ። በሚቀጥለው ደግሞ በጥሩ ቪዲዮ እንደምንገናኝ ተስፋ እናደርጋለን። ሰላም ሰንብቱ። ይመቻል።